አንድ መካ ላይ የሚታወቅ ጀሚል ብን ሙዓምር የሚባል ወሬኛ ሰው አለ። ፈልገው አገኙ፣ ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ነው። አሳቢ ሆነ። የዛን ጊዜ አሳቢ ነው የሚሉት። ከቁረይሾች ከሙሽሪኮቹ የወጣን ሰው አሳቢ ሆነ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት እያሉ እሱ እየሮጠ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ ኸልቁ ካዕባ ላይ ተሰበሰበ። አዋጅ! ዑመር ህዝብ ጋር ተናነቁ። እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱን ሲይዙት አንዱን ሲጥሉት፣ አንዱን ሲይዙት አንዱን ሲጥሉት ሰዓቱ ሄደ። አልቻሉ። ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያውቁ ከውስጣቸው አንዱን ሳቡትና ስሙን ረሳሁት፣ እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ፣ ካልሆነ ሁለት አይነን ነው መጥፋው አሉት። ባካችሁ መንገድ ልቀቁ ለዑመር አይኔን ያጠፋኛል አለ። እሱ አይተወኝም። ተነሱ ሄዱ። ቀጥታ ቤት ገቡ። ቤትም ገብተው ደግሞ ዝም አይባልም። ዑመር ሰበሰቡ። እያንዳንድሽ ትሰልሚያለሽ ነው፣ ሰልሚያለሁ ትሰልሚያለሽ ነው። ቤት ውስጥ ልጆቻቸውን ጠርተው እስልምናን እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ በፊት ሰልሚያለሁ አላቸው። ዑመር ደነገጡ። አብደላህ ብን ዑመር ይናገራሉ። እንዲህ ያደረገና በክርኑ ፈወከዘን እንዲህ አድርገው መቱኝ ይላል። ሊመን ተረክተ አበከ አብደላህ፣ አባትህን ለጀሃነም ትተህ እኔን ለማን ተውከኝ አብደላህ አለ። እኔን ለእሳት ትተህ ብቻህን ሰለምክ። ሁል ጊዜ ባስታወሰው ቁጥር እንዲህ መታኝ ነበር ይላሉ አብደላህ ብን ዑመር ረዲየላሁ ዐንሁ። ተመልከቱት ያ ኢኽዋን፣ ነብዩን ሊገድል መጣ፣ አዋጅ አወጀ። ከዛ ዑመር የደረሱበትን ደረጃ እናንተ አስቡ።